መቀመጫውን በአሜሪካ ሀገር ያደረገው የኦርዲነሪ ሄሮ አባላት የከማል አካዳሚን ጉብኝት አድርገዋል። ከተመሰረተ 10 ዓመታትን ያስቆጠረውና 11ኛ ዓመቱ እየቀረበ የሚገኘው ከማል አካዳሚ የኦርዲነሪ ሄሮ ግብረሰናይ ድርጅት አባላትን የተቀበለው በኢትዮጵያ ሕዝብ መዝሙር ነበር። በተለይ ኢትዮጵያዊው ጌታቸው የጋሽ ከማል አካዳሚን ከጎበኘ በኋላና ለድርጅቱ ባለቤት ኬሊ ፓሪ ካሳወቀ ጀምሮ ላለፉት ዓመታት ለአካዳሚው የትጥቅና የኳስ ድጋፎችን ድርጅቱ በተለያየ ጊዜ ለአካዳሚው አበርክቷል። ታዲያ አሁንም የድርጅቱ መሪዎችና አባላት በከማል አካዳሚ በመገኘት ጥሩ የውይይትና የመዝናኛ ጊዜ አሳልፈዋል። ለመሆኑ የኦርዲነሪ ሄሮ መስራችና መሪዋ ኬሊ ፓሪ ስለ አካዳሚው ምን ትላለች? My name is Kelly Putty. I am the founder of Ordinary Hero Foundation. ኬሊ ፓሪ ይባላል። የኦርዲነሪ ሄሮ ግብረሰናይ ድርጅት መስራች ነኝ። ከጋሽ ከማል ጋር መስራት ከጀመርን የተወሰነ ዓመታት ሆኖናል። ጓደኛዬ ይቹን ወደዚህ እንድንመጣ እድሉን ስላመቻቸው አመሰግናለሁ። በየጊዜው እነዚህ ልጆች ለውጥ በማየቴ ደስተኛ ነኝ። አሁን ደግሞ በፕሮፌሽናል ደረጃ ሀገርን የወከሉ ታዳጊዎች እዚሁ ቡድን መገኘታቸውን ስሰማ እጅጉን ኮርቻለሁ። And we could not be more proud. It's an honor to partner. በቀጣይስ ከታዳጊዎቹና ከአካዳሚው ጎን ለመቀጠል ምን ታስባላችሁ ብዬ ለጠየኳት ጥያቄ የኦርዲነሪ ሄሮ መስራችና መሪዋ ኬሊ ፓሪ ተከታዩን ብላለች። We would love to continue working with them. ከዚህ አካዳሚ ጋር በቀጣይም አብሮ የመስራት እቅዱ አለን። ረጅም ዓመታትም እንደ ፈጣሪ ፈቃድ በቻልነው መጠን እየመጣን እንጎበኛቸዋለን። Out here, we bring our teams, we stop, we visit, and we hope to continue for many more years. ከድርጅቱ ጋር ከመጡት አባላቶች መካከል አንዳንዶቹም ከልጆቹ ጋር ጥሩ ጊዜ ካሳለፉ በኋላ ሐሳባቸውን አጋርተውኛል። ከልጆቹ ጋር የመጫወቻ እድሉን በማግኘቴ ተደስቻለሁ። በልጆቹም ደስተኛ ነኝ። ብቻ በደንብ ተደስቻለሁ። So this academy was good or? Yeah, super good. It's awesome. Kids are so cute. Thank you. ኦርዲነሪ ሄሮ ድርጅትን ከጋሽ ከማል አካዳሚ ጋር በእጅጉ ያጣመረው አቶ ጌታቸውም በስካሁኑ ሂደት ደስተኛ ነኝ፣ በቀጣይም እንደ ፈጣሪ ፍቃድ አብሮነታችን ይቀጥላል ነው ያለው። እኔ በጣም ደስተኛ ነኝ። በእውነቱ በየጊዜው ነው የማየው። እያንዳንዷን ትንሽ ለውጥ አብሬ ነው ያለሁት እና ስንጀምር ከነበረበት ጊዜ ጀምሮ እስካሁን ያለው ነገር በጣም የሚያስደስት ነገር ነው። ልጆቹ ከህፃንነት ጀምሮ ዛሬ ትልቅ ደረጃ የደረሱ ልጆችን ጭምር ያየሁበት ነገር ስለሆነ አትሊስት እንደው የምታደርገው ጥረት ውጤት እያመጣ ነው የሚል ተስፋ ላይ ያጭራል። በጣም ደስተኛ ነኝ። በጣም ደስተኛ ነኝ። ናሽናል ቲም የደረሱትንስ ልጆች ስታይ እንደው ምን ተሰማ? የሚገርም ነገር ነው። ዛሬ ብዙ ልጆች ለናሽናል ቲም እነዚህ 3 ልጆች ናሽናል ቲም ደረጃ መድረስ የደረሱ ታዳጊዎች ናቸው። በአሁን እድሜያቸው ለዚህ መብቃታቸው ታዳጊዎች ለትምህርት ቤቶች ናሽናል ቲም መድረሳቸው እጅግ በጣም አስደሳች ነው። ከታች ጀምሮ እያየኋቸው የመጡት ልጆች ስለሆኑ ትልቅ ደስታ ነው የሚሰማኝ። ጥረትም ውጤት እያመጣ ነው የሚል ውስጤ ያሳድራል። ወደፊትም አብረን ነው እንግዲህ እግዚአብሔር በፈቀደው ልክ የቻልኩትን ያህል ጥረት አደርጋለሁ። እነዚህ ነግቢስ ኬሊ እስካሉ ድረስ ድጋፋቸው እነሱ ጋር ጥረት እናደርጋለን። እንግዲህ እንደ እግዚአብሔር ፍቃድ አብረን እንቀጥላለን ብዬ ተስፋ አደርጋለሁ። የአካዳሚው መስራችና ባለቤት ጋሽ ከማል አህመድም ለአቶ ጌታቸው ለኦርዲነሪ ሄሮና ለኤስኦኤስ ትምህርት ቤት ምስጋናቸውን አቅርበዋል። ለብዙ ዓመታት የኛን ይከታተሉናል። ያ የሚከታተሉ ደግሞ ለበጎ ነገር ነው። የአሰልጣኙንም ድካም የኛንም ድካም በሚችሉት መንገድ ለመቋቋም የሚችል ነገር ሀሳባቸው ውስጥ አለን እና ያ ጌቾ የሚያደርገው አስተዋጽኦ ነው። ለትምህርት ቤት ኤስኦኤስ ከሁሉ በላይ የሚከበርበትን መንገድ ፈጣሪ ያመቻቸው ሰራ ዓለሙንም እድሜውን ከፍ ያርገው፣ እድሜውን ለዘላለም ያርግለት። ኦርዲነሪ ሄሮ አሁን አይደለም በመጣች ቁጥር እኛን በማመስገንም የተለያዩ ነገሮችንም በቲሸርት
በኳስም ሁሉን ነገር አመቻችታ ለጌታቸው በማምጣት ከፍተኛ እርዳታ የምታደርግልን ሄሮ እኛ ወደፊትም እድሜዋን ከነ ቤተሰቧ ፈጣሪ ይጠብቃት። ከማል አካዳሚ ያለፉትን 10 ዓመታቶች በተለያዩ ውጣ ውረዶች እንዲሁም በመልካም ሁኔታዎች ያሳለፈ ሲሆን አሁንም በአሰልጣኝ መለሰና በጋሽ ከማል 11ኛ ዓመቱን ሊያከብር በዝግጅትም ላይ ነው። The shooters. You have more faith in me than I do.